ተወስደው በነበሩበት ሰዓት እዛ ሆኖ ነው ነብዩ ይህንን ትንቢት የተናገረው። ባቢሎን ሀገር ሆኖ ያውኑ የኢራን ምድር የኢራቅ ምድር የድሮ የባቢሎን ምድር እዛ በምርኮ በሄደበት አካባቢ ሆኖ ነው ይህንን ትንቢት የተናገረው። እና ሲቆጠር ኢየሱስ ክርስቶስ የመጣበት ዘመን መሲህ ተብሎ እዛ ጋር ሊትራሊ መሲሁ ይገደላል ስላለ ከ490 ዓመት በኋላ መጥቶ ክርስቶስ እንደተገደለ ወይም ደግሞ በነብዩ እግዚአብሔር እንደተናገረ ይናገራል። በቁርአኑ ደግሞ አንተ እንዳልከኝ ሐዋርያቶቹ በእርግጥ ሕያው ምስክር አብረን የበላን የጠጣን በእጃችን የዳሰስነው ያየነው እኛ ነን ኢየሱስ መሞቱ መነሳቱን ብለው መጽሐፍ ቅዱስ አዲስ ኪዳንን ጽፈዋል። በብሉይ ኪዳን ደግሞ ነብዩ ዳንኤል እንደሚገደል ትንቢት ተናግሮ እና እዚህ ጋር ደግሞ ነብዩ መሐመድ የአምላክ ቃል ነው ብሎ አልተገደለም፣ ግን እሷን አስመሰለው ወደ ሰማይ አረገ ይላል። እሺ እዚች ጋር ትንሽ አርጌ ልጠይቅህና ሁሱ ልክ ሲገደል ማለት ኢየሱስ ክርስቶስ ሲያርግ አይሁዶች እንደያዙት ነው የተገደለው እንትን ማለት ያረገው በእናንተ ወይስ እንዴት ነው? ምን ያህል ነው እዛ ጋር ያለው የእናንተ የተዘገበው ዘገባ? እስኪ እሱን ንገረኝ። አይሁዶች ጫፉን አልነኩትም። አላህ Subhanahu Wa Ta'ala ከነዚያ ከካዱት አይሁዳውያን አነጻለሁ ብሎታል፣ አንጽቶታል። አንጻት ሲባል ጊዜ ጭራሽ ጫፉን አለመንካታቸውን ይገልጻል። ስለዚህ አላህ ጫፉን ሳይነኩት ወስዶታል ወደ እርሱ። በረፈዐሁ አላሁ ኢለይሂ ይላል። እኔ በእውነት ማንሰቸዋለሁ እያለ ይናገራል። እያሴሩበት እያለ በሴራ ከሴራቸው ነው አላህ Subhanahu Wa Ta'ala የጠበቀው። ማሴር ማለት አንተ በሌለህበት ስፍራ ተንኮልን ማቀድ ማለት ነው። ያ ነው። ስለዚህ በመሲሁ ላይ እያሴሩ እያለ እያደሙ እያለ አድማ እያሰቡ እያለ ነው አላህ ከእጃቸው ነጥቆ የወሰደው። ያ ማለት ከመካከላቸው በፍጹም ጫፉን ሳይነኩት ነጥቆ የወሰደው። ኦኬ ስለዚህ ዳንኤል እግዚአብሔር የተናገረው ውሸት ነው ማለት ነው። የብሉይ ኪዳኑ ዳንኤል አሁን ደግሞ ለዳንኤል ምን ብሎታል? ይገደላል ብሏል። አንተ ደግሞ ወሰደው አልክ። ሁለቱ ክላሽ ያረጋ አይመስልህም? እንዴት ነው የምታየው? መልካም። አንደኛ የመጽሐፉ ባለቤቶች በፍጹም አሁን ያ መሲህ ነው ብለው የሚያምኑ አይደሉም። እንደው ነው ብንል እንኳን ማለት ነው። ሲቀጥል እሱን እኮ አዲስ ኪዳን ላይ ራሱ ተገደለ ሞተ እኮ የሚል አለ። እሱን እኮ እኛ አልካድንም እኮ፣ ግን ይሄ ስህተት ነው እያለህ ነው። ምክንያቱም መጽሐፍ ቅዱስ ራሱ እንደማይሞት ኢየሱስ ክርስቶስ የተናገረበት